ሰላም፣ በዚህ ቪዲዮ ስለ ፊንጢጣ መሰንጠቅ አንዳንድ ነገሮች እናያለን። አናል ፊሸር በፊንጢጣ አካባቢ የሚኖር አነስ ያለ ቁስል ወይም ደግሞ መሰንጠቅ ሲሆን በተለያዩ ነገሮች ሊከሰት ይችላል። ከነዚህም መካከል ከፍተኛ የሰገራ ድርቀት መኖር፣ በተደጋጋሚ የሚከሰት የተቀማጥ በሽታ ካለ፣ የደም ወይም ደግሞ የፊንጢጣ አካባቢ ካንሰር፣ ልጅ መውለድ፣ የቲቢ ወይም ደግሞ የሳምባ ነቀርሳ በሽታ፣ ከዛ በተጨማሪ የአባለዘር በሽታዎች ለምሳሌ እንደ ሲፊሊስ እና HIV ኤድስ የመሳሰሉ በሽታዎች ሊያስከትሉት ይችላል። የአናል ፊሸር ወይም ደግሞ የፊንጢጣ መሰንጠቅ በሽታ በየትኛውም የእድሜ ክልል ሊከሰት ቢችልም በተለይ ህጻናትን ያጠቃል። የፊንጢጣ መሰንጠቅ ምልክት ከምንላቸው ውስጥ ከተጸዳዳን በኋላ የሚኖር ቀይ ደም ወይም ደግሞ በተጠረግንበት ሶፍት ላይ የሚታይ ብራይት የሆነ ቀይ ደም ማግኘት ነው። ሁለተኛው ደግሞ ከተጸዳዳን በኋላ ለሰዓታት ድረስ የሚቆይ ከፍተኛ የፊንጢጣ አካባቢ ህመም መኖር። ሶስተኛ የፊንጢጣ አካባቢ ማሳከክ። አራተኛ ደግሞ ፊንጢጣ አካባቢ የሚኖር ቁስል ወይም ደግሞ ስኪን ላምፕ ማለት ነው። በቀጣይ ቪዲዮ አናል ፊሸርን እንዴት ማከም እንደምንችልና እንዴትስ መከላከል እንችላለን የሚለውን እናያለን። ቻው።